ዛሬ አላህ ካለ በተፈጥሮ ንጹህ የነበረው ልባችን እንዴት ብሎ እንደሚቆሽና በምን መልኩ ደግሞ ያን የቆሸሸውን ልባችን ማጽዳት እንደምንችል በአጭር ምሳሌ ያሳያችኋለሁ። እና ይሄ ልባችን ቆሸሸ ማለት ያው ኸይር ስራ እያስጠላን ይመጣል። ያው ሰላት መስገድ እንዲህ እየዶከከን ነው የምንሰግደው። ቁርአን መቅራት ይደብረናል፣ ይከብደናል። እንዲሁም ደግሞ ሀታ አላህ ላይ ያለን እርግጠኝነት ይቀንሳል። ጀነት ጀሃነም ላይ ያለን እርግጠኝነት እየቀነሰ ይመጣል። እና ይሄን እየቆሸሸ የመጣውን ልባችንን በምን መልኩ እናጠራዋለን፣ ከጠራስ በኋላ ምን አይነት ጥቅም ያስገኝልናል የሚለውን እናያለን። አሁን ይሄ ንጹህ ልባችን ነው ብለን እናስብ። መጀመሪያ ሁሉም ሰው ልጅ ልብ ንጹህ ነው እና የሚያቆሸው ደግሞ ምንድነው? ያንን ልብ ወንጀል ነው። በተለያየ ጊዜ ወንጀል ስንሰራ ጠብ እያለ ይቀመጥበታል ልብ ላይ። ያ ጠብታ እየተጠራቀመ ልባችንን ጥቁር ያደርገዋል። እነዛ ወንጀሎች ማለት ነው። ሰው ማማት ሊሆን ይችላል፣ ውሸት ሊሆን ይችላል፣ የተለያዩ ወንጀሎች ማለት ነው። አሁን ይሄን ወንጀል ነው ብለን እናስብ እና የሆነ ወንጀል ስንሰራ ለምሳሌ ውሸት ሊሆን ይችላል፣ ልባችን ላይ ጠብ ይልበታል ያ ወንጀል እና አሁንም ደግሞ ሰው ማማት ሊሆን ይችላል፣ ወይም የተለያየ ነገር ሊሆን ይችላል፣ ሰውን መናቅ ሊሆን ይችላል፣ ሰላት ማሳለፍ ሊሆን ይችላል። የተለያየ ወንጀል እየሰራን ስንመጣ ያው ልባችን እየተቀየረ ንጹህ የነበረው እየተቀየረ ወደ ጥቁርነት ይሄዳል። የተለያየ ጊዜ የተለያየ ወንጀሎችን ስንጨምር ያ ልባችን ንጹህ የነበረው ልባችን እንደዚህ ጥቁር ይሆናል። ከዛ በኋላ ኸይር የተባለ ጥሩ ስራ የተባለ ነገር እያስጠላን ይመጣል። አላህ ላይ የነበረን እርግጠኝነት፣ ጀነት ጀሃነም የነበረን እርግጠኝነት እየቀነሰ ስለሚመጣ ኸይር ስራ እያስጠላን ወደ ወንጀል ስሜታችን ወደ መከተል እንሄዳለን። እና በምንድን ነው የሚጠራው ካልን በኢስቲግፋር ነው የሚጠራው። ኢስቲግፋር ማድረግ ኢስቲግፋር አላህ ላይ ተስፋ መቁረጥ አያስፈልግም። እና ኢስቲግፋር በምናደርግበት ሰዓት አስተግፊሩላህ ወደ አላህ ስንመለስ ልባችን ላይ ጠብ ያደርግልናል ንጹህ ነገር እና ያ ልብ እየተቀየረ ይመጣል። ያ ኢስቲግፋር ያንን ጥቁሩን ልባችን ወደ ነበረበት እየመለሰው ይመጣል። እየመለሰው ምንም ያህል ጊዜ ይፍጅ ያን ልብ ወደ ነበረበት እየመለሰው ይመጣል። ያው በምታዩት መልኩ ወደ ነበረበት ንጹህ ልባችን ይመለሳል ማለት ነው። ስለዚህ ኢስቲግፋር ከማድረግ መወዘን የለብንም ማለት ነው። እና ልባችን ከጠራ በኋላ አሁን ኸይር ስራዎች ደስ እያሉ መስራት እንጀምራለን። ሰላት ስንሰግድ ደስ እያለ መስገድ እንጀምራለን። እንዲሁም ደግሞ አላህ ላይ ያለን እርግጠኝነት እየጨመረ የቂናችን እየጨመረ ይመጣል ማለት ነው። አላህ ሱብሓነሁ ወተዓላ ኢስቲግፋር ያግራል።